ወገቡን ታጥቆ ስለ ሕይወት ጸንቶ ተባርኮ በጌታ ብርታት የከበበውን ጭፍራ ፈንጥቆ ለቆ ወታደር በድል አለፈ ያንን የሞትን ሸለቆ በወንጌል እውነት ወገቡን ታጥቆ ስለ ሕይወት ጸንቶ ተባርኮ በጌታ ብርታት የከበበውን ጭፍራ ፈንጥቆ ለቆ ወታደር በድል አለፈ ያንን የሞትን ሸለቆ። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? አስቀድሜ ራሴን ላስተዋውቅና ወደ ሀሳቤ ልቀጥል። ስሜ መሐመድ ርሻድ ፋኖ እባላለሁ። የአንዲት ሚስት የአራት ሴቶች ልጆችና የሶስት ወንዶች ልጆች በድምሩ የ7 ልጆች አባት ነኝ። የስራ መደቤ ሚስዮናዊ ወይም የወንጌል አገልጋይ ነኝ። ከዶክተር ተስፋዬ ሮበሌ ጋር ከተገናኘን ጀምሮ ያገለገልኩባቸው አካባቢዎችን ትንሽ ብነግራችሁና ወደ ራሴ ሀሳብ ልሂድ። በመጀመሪያ አንደኛ በኢትዮጵያ ቃለ ሕይወት ቤተክርስቲያን ቃሊቲ ቀበሌ 08 ጸጋ ቃለ ሕይወት 9597 ባሌ ግንር ጃራ ደሎ ሰብሮ ምስራቅ አርሲ ዲክሲስ ምዕራብ አርሲ ሮቦት ቃለ ሕይወት። ሁለተኛ በኢትዮጵያ ገነት ቤተክርስቲያን የኢትዮጵያ የ1040 አገልግሎት የኢትዮጵያ ስምጥ ሸለቆ ክልል የሚስዮናን አስተባባሪና አሰልጣኝ በመሆን በእነዚህ ወረዳዎች ማለትም ከ2000 እስከ 2006 ነገሌ አርሲ ዙሪያ፣ ሸሸመኔ፣ ኩየራ፣ ቃሎ፣ ወልጆታ፣ ቆሬ፣ አሳሳ፣ ኮፈሌ፣ ጉጉማ፣ ወንዶኮሻ፣ ዝዋይ፣ ቡልቡላ፣ አላባ፣ አጄ፣ ስራሮ በእነዚህ ወረዳዎች ሁሉ በመዛወር አገልግያለሁ። በኢትዮጵያ ወንጌል ቤተክርስቲያን በምስራቅ አርሲ ሆንቆሎ ዋቤ ወረዳ 2009 እስከ 2010 ስልጣና ከተማ፣ ቡርቂቱ፣ አዱንጌ፣ በረዶ፣ ዋደንደኦ፣ መጭቱ፣ ተፋለድ፣ ቀርሳ እና ተጂ በእነዚህ አካባቢዎች ተዛውሬ አገልግያለሁ፣ አሰልጥኛለሁ፣ ሚስዮናዊ ሆኜም ሰርቻለሁ። አራተኛ በኢትዮጵያ መሰረ ክርስቶስ ነገሌ አርሲ አጥቢያ የከተማዋን አጥቢያን እና ሶግዶ በር በኦሮምኛ ቋንቋ ተገልጋዮችን፣ ኬተገምልቶን በኦሮምኛ ቋንቋ ተገልጋዮችን አገልግያለሁ፣ ሚስዮናዊን ማሰልጥኛለሁ። አምስተኛ በኢትዮጵያ ቤተል ቃል ኪዳን ቤተክርስቲያን ነገሌ አርሲ አጥቢያ ሶዶ በር አጥቢያ አዋራ እና ስርባሌንዳ ሄበን ጀዋራ በእነዚህ ስፍራዎችም እንደዚሁ አገልግያለሁ። ከ2016 ግንቦት ወር ጀምሮ በነገሌ አርሲ ዙሪያ እንደ ቤሪያ ሰዎች የመጽሐፍ ቅዱስ ጥናት ህብረት በሚል ርዕስ ስያሜ የመጽሐፍ ቅዱስ ጥናት በማቋቋም ብዛታቸው በቁጥር 390 ያህል የሚሆኑና ከተለያዩ ወንጌላውያን ቤተክርስቲያናት ከተውጣጡ ወጣቶች ጋር ህብረት በመፍጠር መናፍቃንን መከላከል በሚል ርዕስ ስር በሳምንት 2 ቀናት ለ2 ሰዓታት ያህል በዶክተር ተስፋዬ ሮበሌ የተጻፈውን አርዮሳውያንና ሰባልዮሳውያን መጽሐፍ እናጠናለን። እንዲሁም ደግሞ ስለ ስላሴ። ሰባተኛ በወር 2 ቀናት ለ2 ሰዓታት ያህል ወንጌልን ለሙስሊሞች ድረስ ስለማድረስ በሚል ርዕስ እናጠናለን፣ ደግሞም አሰለጥናለሁኝ። እግዚአብሔር ረድቶኝ ስለዚህ መጽሐፍ እየጻፍኩ ነው። ጸልዩልኝ። እንግዲህ ስለ ግሌ ይህን ያህል ካልኩ ምን ልትነግረን ነው የምትሉኝ? ስለ ዶክተር ተስፋዬ ሮበሌ ነው። ዛሬ ስለ ወንድሜ ዶክተር ተስፋዬ ሮበሌ እኔና የእሱን ትውውቅ ጉዳይ ልንገራችሁ። ከዶክተር ተስፋዬ ሮበሌ ጋር ያለን ትውውቅ እንደ ኤሮፓን አቆጣጠር 2005 ወይም በእኛ በኢትዮጵያን 1997 የዛሬ 20 ዓመት ከ6 ይመስለኛል 20 ዓመት ተኩል እንደዚህ 21 ሊሆነን ነው ገደማ አዲስ አበባ ቃሊቲ አካባቢ ነው። የትውውቃችን ምክንያት ደግሞ በወቅቱ እኔ ቃሊቲ ጸጋ ቃለ ሕይወት አጥቢያ ሳትሆን በፊት
በወንጌል ስርጭት ደረጃ እያገለገልኩ እያለሁ አንድ ክርስቲያን ሚስዮናዊ የነበረ የአፋር ሰው መሐመድ አፋር የሚባል ከዶክተር ተስፋዬ እና ዶክተር ምስጋናው ጋር ይታወቅ ስለነበረ ይህ ወንድም በህመም ምክንያት ወደ ጌታ በመሄዱ እሱ ደግሞ ቤቱ እኛ አካባቢ ነው፣ እኛ ቀበሌ ነው። ወንድም እነ ዶክተር ተስፋዬና ዶክተር ምስጋና እሱን አስቀድሞ ያውቁት ኖረዋል። በቀብር ስነ ስርዓቱ ላይ በመገኘታቸው እዛ ተገናኘንና ትውውቃችን ከዛ ይጀምራል። ዶክተር ተስፋዬ የተስፋ ቀበሌ ክርስትና ማህበር ሚኒስትሪ መስራች ዳይሬክተር በመሆኑ በዛን ዘመን ከዶክተር ተስፋዬ ጋር ሚኒስትሩን ይመራ የነበረ አመራር ሚስዮናውያንን ለማስተማር በፈለጉ በዚህ ሚኒስትሪ ከተሰማሩት 11 በኋላም 12 ሚስዮናውያን መካከል የመጀመሪያው በመሆን በባሌ ግኒር፣ ጃራ፣ ደሎ ሰብሮ፣ ዲንሳ አካባቢዎች በመሰማራት እስከ 2000 ዓመተ ምህረት መግቢያ መጀመሪያ ድረስ ለማገልገል ችያለሁ። የኔና የተስፍሽ ትውውቅ ለየት የሚያደርገው በአገልግሎት ብቻም ሳይሆን እንደ ቤተሰብ ጭምር ቤተኛ ነኝ። በጣም ከሚያውቁን ሰዎች ቤተሰቡና ቤተሰቤ በቀር ወንድማማች እንደሆን የሚያውቁን። ይህን በዚህ መልኩ ለመግለጽ የፈለግኩት ስለሱ በሚገባ መግለጽ እንደምችል እንድትረዱልኝ እንጂ ከንቱ ውዳሴ አይደለም። ታዲያ ይህን ያልካልኩ ዶክተር ተስፋዬ ሮበሌ ማን ነው? አንደኛ ተስፍሽ ማጣት የማይበግረው የበታችነት የማይሰማው የበላይነትም የማይሰማው ማግኘት የማያስደንቀውና የማያስኮፍሰው ኑሮውን በልኩ የሚኖር ጥሩ የቤተሰብ መሪ፣ ለራሱ ብቻ ሳይሆን ራሱን ለሌሎች እየቆረሰ በመስጠት ማግኘትን የሚያውቅ ጥሩ ማህበራዊ ኑሮን ከሰዎች ጋር መኖርን የሚችል እውነተኛ ወንጌል አገልጋይ፣ ለእውነት ይሉንታ የሌለው የማይጨቃጨቅ ነገር ግን መቆጣት ባለበት ስፍራ የሚገስጽ አቋሙ ግልጽ የሆነ ወንድም ነው። ሁለተኛ በአገልግሎቱ የሚስዮናዊነት ልብ ያለው የተዋጣለት አስተማሪ፣ ጸሐፊ፣ የሚያውቀውን በሚገባ ማብራራት የሚችል የማያውቀውን ያለምንም መዘባረቅ አላውቅም የሚል የወንጌል አገልጋዮችን የሚወድ ካሉበት ፈልጎ የሚረዳቸው የሚያገኛቸው። እዚህ ላይ በተለይ ከዛሬ 3 ዓመት ይመስለኛል ወይም 4 ዓመት 3 ዓመት ይመስለኛል ሐዋሳ ላይ እሱ ዶክተር ተስፋዬ ከአሜሪካ መጥቶ ስልጠና ለመስጠት እዛ ሐዋሳ ተገኝተን ነበርና እዛ የሄድንበት ቤተክርስቲያን እስቲ ባካችሁ ደስታ ኖስ የሚባለውን አንድ አገልጋይ ፈልጉልኝ አለ። ፈልጎ አገናኙትና ከ30 ዓመታት በፊት እንታወቅ ነበረ፣ ለዚህ ነው የፈለግኩት አይለኝም መሰላችሁ? ፈልጎ ማግኘት ይሄ ነው። ከ30 አይደለም ከ3 ቀን በፊት የተገናኘውን ፈልጎ የሚያገኝ አገልጋይ ዛሬ ውድ ነው። ሶስተኛ የኢትዮጵያ አብያተ ክርስቲያናት በመናፍቃን ላይ ሳይነቁ ቢነቁም የት ይደርሳሉ እያሉ በናቁበት ዘመን እንኳን አስቀድመው በመንቃት ከዛሬ 5 እና 30 ዓመታት በፊት እርሃይን በላቸው፣ አትተኙ፣ እነሱን ወንጌል ያስፈልጋቸዋል፣ እንድረሳቸው ወዘተ እያለ ያስተምር የነበረና ዛሬም አቋሙን ያልቀየረ የአቅብት እምነት አስተማሪ ነው። ይህን ስራ ሲሰራ የአቅብትነት ስራ ሲሰራ ከጎፋ ገብርኤል ሐዋርያት ቤተክርስቲያን ማለት ከመብራት ኃይል አካባቢ ነው ቄራ ድረስ ከዛ እስከ ጀሙ ሚካኤል ከኢንተርቪው በኋላ አብረን በእግር አቆራጠን ወደ ቤቱ ደርሰን እናውቃለን። ይህን ስዕል እንግዲህ ታውቃላችሁ። ልቀቱ አዲስ አበባን የምታውቁ ሰዎች ከጎፋ መብራት ኃይል ከሐዋርያት ቤተክርስቲያን ከሚባል ተነስቶ እስከ ቄራ፣ ከቄራ በሳር ቤት በኩል ወደ ሳር ቤት፣ ከሳር ቤት ጀሙ ሚካኤል በእግር ተስፋዬ ገንዘብ አጥቶ ነው ቢያጣስ መኪና የለውም እና ወይ ጥናቱ እንበል ወይ ጽናቱ እንበል እስከዚህ ድረስ እውነትን ለህዝብ ለመግለጥ የሚጥር ጀግና የወንጌል ሰራተኛ ነው። በዚህ ደግሞ አላፍርበትም እንደዚህ በማለት። አራተኛ ዶክተር ተስፋዬ ከ25 በላይ የአቅብት እምነት መጽሐፍትን የጻፈ ሲሆን አንድ ሆሄተ ጥበብ